ልጆቼ ሆይ የትጋትን ዋጋ እንረዳ ዘንድ የአንድ ጠቢብ አያትና የልጅ ልጁን አጭር ጭውውት ልጋብዛችሁ። በአንድ ተራራማ ስፍራ እርሻ በማረስ ከልጅ ልጁ ጋር የሚኖር አንድ ሽማግሌ ነበር። ይህ ሽማግሌ ዘወትር ፀሐይ ብርሃኗን ስትፈነጥቅ እየተነሳ መጽሐፍ ቅዱስን ያነባል። የልጅ ልጁ የአያቱን ፈለግ በመከተል መጽሐፍ ቅዱስን ማንበብ ጀመረ። አንድ ቀን ታዲያ አያቱን አባባ መጽሐፍ ቅዱስን ለማንበብ እየሞከርኩ ነበር፣ ነገር ግን ልረዳው አልቻልኩም። ወዲያውኑም እረሳዋለሁ። እናም እንድረዳውና እንዳረሳው ምን ማድረግ አለብኝ? ሲል ጠየቀው። ሽማግሌው ምንም ድምጽ ሳያሰሙ ከሰሉን ወደ ምድጃው ጨመሩና እንካ ልጄ ይሄን የከሰል ቅርጫት ይዘህ ወንዝ ውረድና ውሃ ይዘህልኝ ተመለስ አሉት። ልጁም እንደታዘዘው ውሃውን ይዞ ሊመለስ ቢሞክርም ቅርጫቱ ውሃውን እያንጠባጠበ ቤት ከመድረሱ በፊት ፈሶ አለቀበት። ለሶስት ተከታታይ ጊዜ የአያቱን ትዕዛዝ ለመፈጸም ቢሞክርም ውሃውን በቅርጫት ይዞ መምጣት ግን አልቻለም። በዚህ ጊዜ ልጁ ባዶውን ቅርጫት እያሳየ ተመልከት አባባ፣ እንዲሁ ነው የምደክመው፣ ቅርጫቱ አንድም ውሃ ሊይዝልኝ አልቻለም አለ። ከዚህ ጊዜ በኋላ ሽማግሌው እስኪ ቅርጫቱን በማስተዋል ተመልከተው አሉት። ልጁ ቅርጫቱን ሲመለከት የከሰል መያዣ እያለ በእጅጉ የቆሸሸ ቢሆንም አሁን ግን በሚያስገርም ሁኔታ ጸድቷል። ስለዚህ ልጄ መጽሐፍ ቅዱስን ስታነብ የሚሆነው እንደሱ ነው። ላትረዳው ወይም ያነበብከውን ሁሉንም ላታስተውሰው ትችላለህ። ዳሩ ግን ባነበብክ ቁጥር ለውጨኛው የሚተርፍ ውስጣዊ ንጽህናን እያመጣ መሆኑን አትዘንጋ። የመንፈስ ሥራ እንደዚህ ነው በማለት አስተማሩት። ተወዳጆች እስቲ ይህን ጽሑፍ ወደ ቤታችን እናምጣው። የኛ መንፈሳዊ ሕይወት ልክ እንደ ቅርጫቱ ምንም ፍሬ ላይዝልን ይችላል። ነገር ግን በጾምን፣ በመጸወትን፣ በጸለይን፣ ለትሩፋት ስራዎች በተጋን ቁጥር በኃጢአት የከሰለው ልባችን ጥላሸቱን ያጠራል።